ሰላም ቅዱሳን፣ ማክሰኞን በእግዚአብሔር ሰላም፣ ጥበብ፣ ብርታትና ሙሉ መለኮታዊ መተማመን ለመጀመር ሁላችሁም ልባችሁን ወደ ሰማይ አባታችን ከፍ አድርጉ። ይህንን አዲስ ቀን በጸሎትና በቃል ስንጀምር በፊታችን ያለውን መንገድ ሁሉ እርሱ ቀድሞ ያቀነዋል። አብረን እንጸልይ። የሰማይ አባታችን ሆይ ለዚች ውብ ማክሰኞና ስለሰጠኸኝ አዲስ ቀን እጅግ አድርጌ አመሰግንሃለሁ። ዘወትር ማለዳ ማለዳ ስለሚታደሰው ስለማያልቀው ፍቅር፣ ስላልተወሰነው ምሕረትህና ስለ ታማኝነትህ ክብር ላንተ ይሁን። በሳምባዬ ውስጥ ስላለው ትንፋሽ፣ በሰውነቴ ስላለው ጥንካሬና በልቤ ውስጥ ስላኖርከው ተስፋ ዛሬ ማለዳ አመሰግንሃለሁ። ጌታ ሆይ ይህንን ቀን ስጀምር ዕቅዶቼን፣ ቤተሰቦቼን፣ ሥራዬንና ሕልሞቼን፣ መላው የወደፊት ሕይወቴን ሙሉ በሙሉ በአንተ እጅ ላይ አደራ ሰጣለሁ። እርምጃዎቼን ሁሉ አንተ ምራቸው። ለእኔ ባዘጋጀኸው ቅዱስ መንገድ ላይ እንድጓዝ አግዘኝ። ዛሬ የማደርገውን እያንዳንዱን ውሳኔ በአንተ ፊት ደስ የሚያሰኝ እንዲሆን እጸልያለሁ። አባት ሆይ ልቤን በድፍረትና በጽኑ መተማመን ሙላው። ፈተናዎችና አስቸጋሪ ሁኔታዎች ከፊቴ ሲጋረጡ አንተ መጠጊያዬና ብርታቴ መሆንህን እንዳስተውል አግዘኝ። ሁሉም ነገር ለእኔ ለበጎ እንደምታደርገው ሙሉ በሙሉ ባንተ ላይ እንድደገፍ ጸጋህን ስጠኝ። ጌታ ሆይ የእጆቼን ሥራዎች ባርክልኝ። በምሠራው ነገር ሁሉ ላይ ጥበብን፣ አዲስ መረዳትን እናም ምርጥ ስኬትን ጨምረልኝ። ከፍቃድ ጋር የሚስማሙ የዕድል በሮችን ክፈትልኝ። የሰጠኸኝን ስጦታና በረከት ሁሉ በታማኝነት እንድጠቀምበት አግዘኝ። አባት ሆይ በእኔና በምወዳቸው ሰዎች ላይ ያንተ መለኮታዊ ጥበቃ እንዲሆን እጸልያለሁ። ከአደጋ፣ ከበሽታ፣ ካልተጠበቀ ክፉ ወጥመድ፣ ከጠላት ተንኮል ሁሉ በክንፎች ከልለን። መላእክትህን በዙሪያችን እዘዝ። ሰላምህም ቀኑን ሙሉ ልባችንንና አእምሮአችንን ይጠብቅ። ጌታ ሆይ በሄድኩበት ስፍራ ሁሉ ብርሃን እንደሆን እርዳኝ። ንግግሬ ለሰዎች ማበረታቻ የሚያመጣ፣ ድርጊቴ ያንተን ርኅራኄ የሚያንጸባርቅ፣ ጠባዬም የክርስቶስን ፍቅር የሚያሳይ ይሁን። ትሑት፣ ታጋሽና ሌሎችን ለማገልገል የተዘጋጀ ልብ ስጠኝ። አባት ሆይ ጭንቀት አእምሮዬን ሊወራው ሲሞክር ካንተ ቁጥጥር ውጭ የሆነ ምንም ነገር እንደሌለ እንዳስተውል እርዳኝ። ያንተ ትክክለኛ ጊዜ እንድታገስ፣ በመጠባበቅ ውስጥ በትዕግሥት እንድጸና እና ዓይኖቼን ከሁኔታዎች ይልቅ በታማኝ የተስፋ ቃላት ላይ ብቻ እንድተክል አስተምረኝ። ዛሬ እንዲህ ብዬ አውጃለሁ። የእግዚአብሔር ሞገስ ከፊቴ ቀድሞ ይሄዳል። ጥበቡ መንገዴን ይመራዋል። ሰላሙ ልቤን ይሞላዋል። ጉልበቱ ይደግፈኛል። ቸርነቱ ቀኑን ሙሉ ይከተለኛል። በእምነት እንጂ በፍርሃት አልመላለስም። በጌታም ታማኝነት ሁልጊዜ ደስ ይለኛል። አባት ሆይ ለዛሬ ስላዘጋጀህልኝ በረከቶች ሁሉ አመሰግንሃለሁ። እያንዳንዱን ቅጽበት በአንተ ላይ ለመጣል መርጫለሁ። ክብር ምስጋና ሁሉ ላንተ ይሁን። በጌታችን በኢየሱስ ክርስቶስ ስም ጸለይን። በዚህ ጸሎት ከተባረኩ ለሌሎች እንዲደርስ ላይክ፣ ሼር በማድረግ እናም ደግሞ በየቀኑ እንደዚህ አይነት አዳዲስ ጸሎቶች እንዲደርሱት ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ተባረኩ።